አንድ ትሬደር ወደ ትሬዲንግ ከመግባቱ በፊት ሊያጠናቸው ወይም ሊያጣራቸው የሚገቡ ነገሮች አሉ። ከነዛ መካከል የብሮከር አመራረጥ ነው። ብሮከራችንን እንዴት መምረጥ እንዳለብን ነው የምናየው በዚህ ቪዲዮ። ከዛ በፊት ደግሞ ብሮከር ምን እንደሆነ ማየት አለብን ማለት ነው። በቀላሉ ብሮከሮች ማለት ፋይናንሻል ሰርቪሶች ሲሆኑ እነኚህ ካምፓኒዎች በፎሬክስ ማርኬት ውስጥ ገብተን ትሬድ እንድናደርግ ወይም ኤክስኪዩት እንድናደርግ ነው የሚረዱን ማለት ነው። በቀላሉ ለመረዳት እነሱ እንደ ሚድል ማን ቁጠሯቸው። በእኛና በማርኬቱ በትሬደሩና በማርኬቱ መካከል ሆነው ትሬዱ ፎሪን ከረንሲዎችን ሴል ወይም ደግሞ ባይ እንዲል ወይም ትሬዱን ኤክስኪዩት በማርኬት ውስጥ እንዲያደርግ የሚረዱ ሰርቪሶች ናቸው ማለት ነው። ሌሎችም ብዙ ስራዎች ቢኖሯቸውም ብሮከሮች ይሄ ዋነኛ ነው። ነገር ግን እንደ ሌቨሬጅ ሰርቪስን ለማቅረብ ወይም በሪስክ ማኔጅመንት ላይ እንደተማርነው ስለ ሌቨሬጅ ተምረናል። እነኚህን ሌቨሬጅ የተለያዩ ሌቨሬጅ ሬሾዎችን ጨምሮ ያቀርቡልናል ማለት ነው ብሮከሮች። መጀመሪያ ቴክኒካል አናላይሲስ የምንሰራው በእኛ ቻርቲንግ ሶፍትዌር ነው። ስለ ቻርቲንግ ሶፍትዌር ከዚህ በፊት በነበረን ቪዲዮ አይተናል። ትሬዲንግ ቪዲዮ ላይ ነው የምንሰራው ማለት ነው ይሄንን አናላይሲስ። ቻርቲንግ ሶፍትዌራችንን ሴትአፕ ካረግን በኋላ ትሬዳችንን ኤክስኪዩት የምናደርገው በብሮከሬጅ አካውንታችን ላይ ነው ማለት ነው። እዚህ ጋር እንደምናየው ብሮከሬጅ አካውንታችን እና ቴክኒካል አናላይሲስ የምናደርግበት ሶፍትዌራችን ወይም ቻርት ሶፍትዌራችን ይለያያል ማለት ነው። ብዙ ሰዎች አንድ አድርገው ይጠቀሙታል፣ ምክንያቱም እዛው ብሮከሬጅ አካውንት ውስጥም ቻርቲንግ ሲስተም ስላለው እዛው መጠቀም እንችላለን። ነገር ግን እኛ ሃይሊ ሪኮመንድ የምናደርገው የቴክኒካል አናላይሲስ ቻርታችሁን እና የኤክስኪዩት የምታደርጉበትን ወይም ብሮከሬጅ አካውንታችሁን ብትለዩ ብለን ነው። ምክንያቱም በጣም ብዙ ምክንያቶች አሉት። የመጀመሪያው ምንድነው? ብሮከራችሁ ኤክስኪዩት የምታደርጉበት ብሮከር ክሊን መሆን አለበት፣ ወይም ደግሞ ምንም አይነት ሜሲ የሆነ ነገር መኖር የለበትም። ምክንያቱም ቴክኒካል አናላይሲስ ስትሰሩ ብዙ የሆኑ ቱሎችንና ኢንዲኬተሮች ልትጠቀሙ ትችላላችሁ። በዛም ኤክስኪዩት ስታደርጉ ማየት ያለባችሁ ኔክድ የሆነ ቻርት ነው ወይም ደግሞ ባዶ የሆነ ቻርት ነው ማየት ያለባችሁ ማለት ነው። እንዳትደናገሩ ያደርጋችኋል። ሌላው ደግሞ ከኢሞሽን ጋር በተያያዘ ነው። ኢሞሽናችን ምንድነው? ትሬድ እያደረግን ትሬድ ከማድረጋችን በፊት የሰራነውን አናላይሲስ ደጋግመን እናየዋለን። ያንን አንዴ እርግጠኛ ከሆነን ድጋሚ ማየት የለብንም። በእኛ ስትራቴጂ ተመርኩዘን አናላይሲስ ከሰራን በኋላ ቀጥታ በዛ አናላይሲስ እርግጠኛ ከሆነን ወደ ብሮከሬጅ አካውንት ሄደን ኤክስኪዩት ነው ማድረግ ያለብን። ነገር ግን እዛው ኤክስኪዩት ባደረግን ታይም የማርኬቱ ሙቭመንት አይተን ሀሳብ የመቀየር የማወላወል እንዲሁም ኢሞሽናችንን የመቀያየር አይነት ነገር ስለሚኖርብን ቻርቲንግ ሶፍትዌራችንን እና የኤክስኪዩሽን ብሮከሬጅ አካውንታችንን መለየት ያስፈልጋል ማለት ነው። ሌላው ደግሞ ምናልባት ስህተቶችን ወይም ደግሞ አናላይሲስ በምናደርግበት ታይም በስህተት ትሬድ ልንገባ እንችላለን፣ ባይ ወይ ሴል ልንል እንችላለን። በዚህ ምክንያት ኤክስኪዩት ማድረግ ያለብን ብሮከሬጅ አካውንታችን ላይ ሲሆን ቴክኒካል አናላይሲስ መስራት ያለብን ደግሞ ቻርቲንግ ሶፍትዌር እንደ ትሬዲንግ ቪው ያሉ ሶፍትዌሮች ላይ ነው ማለት ነው። ሌላው ከዚህ ቀጥሎ የምናየው የዚህ ቪዲዮ ዋናው ዓላማ እንዴት ነው ብሮከሮችን ቹዝ የምናደርገው የሚለው ሲሆን ብሮከሮችን የምንመርጥበት በጣም ብዙ አይነት ካራክተሪስቲክስ አሉ። ከነዛ መካከል የመጀመሪያው የምናየው ጂኦግራፊክ ሪስትሪክሽን ነው። በጣም ብዙ ብሮከሮች የተለያዩ ህጎች አሏቸው። እነኛ ብሮከሮች የመጀመሪያው ህጋቸው ምንድነው? ጂኦግራፊክ ሪስትሪክሽን ነው። ሁሉም ብሮከሮች ሁሉም ቦታ ላይ አይሰሩም። አንድ ትሬደር ጀስት ትሬዲንግ ከመግባቱና አንድ ብሮከር ሄዶ እዛ ገንዘቡን ዲፖዚት ከማድረጉ በፊት ያ ብሮከር እኔ ያለሁበት ሀገር ይሰራል ወይ ብሎ ቼክ ማድረግ አለበት ማለት ነው። ምክንያቱም ምናልባት እኛ ያለንበት ሀገር ያ ብሮከር ስራ ማይሰራ ሊሆን ይችላል፣ ወይም ሪስትሪክት አድርጎ ሊሆን ይችላል፣ የኛን ሀገር ላያካት ይችላል። በዛ ምክንያት እኛ ሀገር ላይ የማያካት ከሆነ ዲፖዚት ማድረግ የለብንም ማለት ነው ገንዘባችንን። ይሄም ብሮከራችንን ስንመርጥ ቼክ ማድረግ ያለብን ነው ማለት ነው። ሌላው ደግሞ ሌቨሬጅ ነው። በሪስክ ማኔጅመንት ሞጁል ውስጥ ከትሬዲንግ እንዴት ገንዘብ እናገኛለን የሚለው ሞጁል ውስጥ በደንብ አድርገን አይተናል። ሌቨሬጅ ሬሽዮ ብዙ አይነት ሌቨሬጅ ሬሽዮች እንዳሉ ብሮከራችንም በሚሰጠው የሌቨሬጅ ሬሽዮ ወይም ደግሞ ሌቨሬጅ ሬንጅ ይለያያል ማለት ነው። የተለያዩ ብሮከሮች የተለያየ ሌቨሬጅ ያላቸው ከኛ ጋር የሚሄደውን እኛ ከፈለግንበት ሌቨሬጅ ሬሽዮ ጋር ተመሳሳይ የሆነው ብሮከር መምረጥ አለብን ማለት ነው። ይሄም አንዱ ብሮከሮችን ስንመርጥ ማየት ያለብን አንዱ መስፈርት ነው ማለት ነው። ሌላው ደግሞ ሚኒመም ዲፖዚት ነው።
በተለያዩ ብሮከሮች የተለያየ ህጎች ያሏቸው። እኛ ትሬዲንግ ለመጀመር ሚኒመም ዲፖዚት ማድረግ ያለብን ገንዘብ ነው። እንደየ ብሮከሩ ይለያያል። ከኛ አቅም ጋር ፊት የሚያደርገውን ብሮከር መጠቀም አለብን ማለት ነው። እኛ አቅማችን ትንሽ የሆነ ገንዘብ ከሆነ ምናልባት ሚኒመም ዲፖዚት ሪኳየርመንታቸው በጣም ትልቅ የሆኑ አንዳንድ ካምፓኒዎች አሉ እስከ $10,000 ድረስ ነው ሚኒመም ዲፖዚት የምናደርገው ማለት ከዛ በታች የማይቀበሉ አሉ። ከኛ አቅም ጋር አይተን ነው የምንጠቀመው ማለት ነው የምንመርጠው ማለት ነው። አንዳንዶቹ ደግሞ $10 ጀምሮ የሚቀበሉ አሉ ማለት ነው። ከኛ አቅም ጋር ፊት የሚያደርጉትን አይተን ነው የምንመርጠው ማለት ነው። ሌላው ዊዝድራል ፕሮሰስ ነው። ይሄንን ብዙ ሰዎች የሚያጠኑት ነው። ምክንያቱም ዊዝድራል ፕሮሰስ በጣም ኮምፕሊኬት መሆን የለበትም። ቢቻል በሆነ ሲንግል ክሊክ ገንዘባችንን የሰራነውን ገንዘብ የምንወስድበት ሲስተም ቢኖር አሪፍ ነው። ምክንያቱም አንዳንድ ብሮከሮች በጣም ግራ የሚያጋባና ኮምፕሊኬትድ የሆነ ወይም ደግሞ በጣም አሰልቺ የሆነ ዊዝድራል ፕሮሰስ አላቸው። ጀስት የሰራነውን ገንዘብ ለመውሰድ ብቻ ማለት ነው። ቀለል ያለውን ገንዘባችንን የምንወስድበት ሲስተም በቀላሉ ቅልጥፍ ያለ ሲስተም ቢሆን ይመረጣል ማለት ነው። ይሄንንም ማጥናት ይኖርብናል ማለት ነው። ምክንያቱም ገንዘባችንን በፈለግንበት ታይም ገንዘባችንን ለመውሰድ ወይም ደግሞ ለማውጣት የሚያስችለን ሲስተም ቀለል ማለት ስላለበት ማለት ነው። ሌላው የከስተመር ሰርቪስ ነው። ብሮከሮች በከስተመር ሰርቪሳቸውም ይለያያሉ። ምንድነው ከስተመር ሰርቪስ? እኛ በዛ ብሮከሬጅ አካውንታችን ላይ የሆኑ ኢሹዎች ወይም ችግሮች በሚያጋጥሙን ታይም እነኛን ችግሮች ፊክስ ለማድረግ የምናናግረው ከስተመር ሰርቪሱን ነው ማለት ነው። እነኛ ከስተመር ሰርቪስ አንዳንድ ሀገር ላይ እነኛ ከስተመር ሰርቪሶች ከስተመር ዴስክ ይኖራቸዋል ወይም ደግሞ እዛው ሀገር ላይ ኦፊስ ከፍተው ችግሮችን በአካል ሄዳችሁ መጠየቅ የምትችሉበት ሲስተም አለ። አንዳንድ ሀገር ላይ ደግሞ በሳምንት 5 ቀን በቀን 24 ሰዓት የከስተመር ሰርቪስ አገልግሎት ይኖራችኋል ማለት ነው። ይሄንን ቼክ ማድረግ አለባችሁ። አትሊስት ይሄንን የከስተመር ኦንላይን ከስተመር ሰርቪሳቸውን አጥነታችሁ በጣም አሪፍ መሆኑን እንዲሁም ደግሞ ከከስተመር ሪቪው ዌብሳይታቸው ውስጥ ገብታችሁ ከስተመር ሪቪውን በማየት ምንድነው ጥሩ ነገር ምንድነው ደካማ ጎናቸው የሚለውን ማጥናት ይኖርባችኋል ማለት ነው። ይሄም አንዱ ብሮከራችንን ስንመርጥ ማየት ያለብን መገምገም ያለብን ጉዳይ ነው ማለት ነው። ሌላው ደግሞ ሳይዝ ነው። ሳይዝ ስንል እንግዲህ ብሮከሬጁን ነው ወይ ብሮከሩን ነው። እነኚህ ብሮከሬጅ ፊርሞች ወይም ደግሞ እነኚህ ብሮከር ካምፓኒዎች በጣም ብዙ አይነት ናቸው ወይም ደግሞ በሳይዛቸው በጣም ብዙ ናቸው፣ የተለያዩ ናቸው። ከትንሽ አንስቶ እስከ ትልቅ አለ። ነገር ግን ምንድነው በዚህ ቪዲዮ ማሳወቅ የምንፈልገው በጣም ቢግ የሆኑ ካምፓኒዎችን መምረጥ። እንደ አይሲ ማርኬት ያሉ ዓለም ላይ ትላልቅ ብሮከሬጅ አካውንቶች አሉ። በጣም ትላልቅ ብሮከሬጅ ፊርሞች አሉ። በውስጣቸው ብዙ ብሮከሬጅ አካውንትን ወይም ደግሞ ብዙ ትሬደሮችን ብዙ ሰዎች ትሬድ የሚያደርጓቸውን የሚጠቀሟቸውን ብሮከሬጅ ፊርሞችን መምረጥ አለብን ማለት ነው። ምክንያቱም ያው አንድ ካምፓኒ ምን ያህል ጊዜ ይቆያል፣ አስተማማኝ ነው የሚለውን የምናውቀው በውስጡ ምን ያህል ሰዎች ሳይን አፕ አድርገው እየተጠቀሙ ነው፣ ምን ያህል ትልቅ ነው ይሄ አካውንት፣ ይሄ ፊርም ወይም ይሄ ካምፓኒ የሚለውን ማየት አለብን ማለት ነው። ይህም አንዱ መስፈርት ነው ማለት ነው። ሌላው ደግሞ ፕላትፎርም ነው። ያው ብዙ ሰዎች የተለያዩ አይነት ፕላትፎርሞችን ነው የሚጠቀሙት። ለምሳሌ ከዲቫይሳችን ስንነሳ አንዳንዱ አንድሮይድ ይጠቀማል፣ አንዳንዱ አይኦኤስ ይጠቀማል። ኮምፒውተራችንን ደግሞ ዊንዶ እና ማክ እያልን እንከፋፍለዋለን። እኛ የመረጥነው ብሮከር እኛ ከምንጠቀመው ፕላትፎርም ጋር ተመሳሳይ ነው ወይ? ምክንያቱም አንዳንድ ብሮከሮች ማክን አይጠቀሙትም ወይም ደግሞ ሰፖርት አያደርጉም። እኛ በዛ ከሆነ የምንጠቀመው ላይሰራልን ይችላል ማለት ነው። ፕላትፎርማችንን ማየት አለብን። የምንጠቀመው ኤምቲ4 ሊሆን ይችላል፣ ኤምቲ5 ሊሆን ይችላል። ያ እኛ የምንጠቀመው ዲቫይስ ላይ ወይም ፕላትፎርም ላይ ይሰራል ወይ? እኛስ ዌብ ቤዝድ ነው ወይ የምንጠቀመው? ዌብ ቤዝድ ከሆነም በዛ አገልግሎት ውስጥ ያካታል ወይ? ያ ብሮከር ያንን ያካታል ወይ የሚለውን ቼክ ማድረግ አለብን ማለት ነው። ካለበለዛ እኛ ከምንጠቀመው ጋር ፊት ካላደረገልን ልንቸገር ስለምንችል ማለት ነው አንዴ ዲፖዚት ካደረግን በኋላ። አንድን ብሮከር የምንመርጥበት ሁኔታ ወይም ደግሞ ካራክተሪስቲክስ ነው ያየነው። አንድን ብሮከር የምንመርጠው በብዙ ሁኔታዎች ውስጥ ተመርኩዘን ነው ማለት ነው። እነኚህ የተወሰኑት ናቸው። ከዚህ የምንረዳው ምንድነው ብሮከሮች በጣም ጥቅም እንደሚሰጡን ነው። ነገር ግን በጣም ብዙ ቤኔፊት ቢኖራቸውም አንዳንዴ ደግሞ ብሮከሮች ሬጉሌሽኑን ጥሰው ደግሞ በእኛ አጌንስት ሆነው እኛ ሲጎዱን እናያለን። በእኛ ገንዘብ ወይም በእኛ ሉዝ ገንዘብ የሚሰሩ ብሮከሮችም ሊኖሩ ይችላሉ ማለት ነው።
ብሮከሮች በጥሩ ሳይዱም የሚጠቅሙን ቢሆንም አንዳንደኛ ካላወቅንበት ወይም ደግሞ ፐርፐዝሊ እኛን ከኛ ሉዝ ወይም ደግሞ ከኛ ገንዘብ እነሱ ፕሮፊት የሚያደርጉበት ሁኔታዎችም አሉ ማለት ነው። ሶ ቹዚንግ ብሮከር በጣም አስፈላጊው ቶፒክ ነው። እንዲሁም ደግሞ ዓለም ላይ ብዙ ብሮከሮች አሉ። ከነዛ ውስጥ ደግሞ በጣም ፍራውድ የሆኑ ወይም ደግሞ ለገንዘብ ብቻ የተቋቋሙ ብሮከሮች አሉ። ሶ እዚህ ላይ አስመልክቶ እንግዲህ እስካሁን ያየናቸው ብሮከሮችን እንዴት ነው የምንመርጠው? በሳይዛቸው እንዲሁም ደግሞ በሚኒመም ዲፖዚት እና ዋናው ነገር ደግሞ በጂኦግራፊክ ነው። ሶ እነኚህን ሶስቱን በተመለከተ ኢትዮጵያ ውስጥ ሃይሊ ሪከመንድ የምናደርገው ኤክስነስ ብሮከርን ነው። ምክንያቱም ኤክስነስ ብሮከር የመጀመሪያው ከኛ ሀገር ጂኦግራፊ ጋር የሚሄድ ብሮከር ነው። አፍሪካ ውስጥ በብዛት የሚጠቀሙበት ብሮከር ነው። እንዲሁም ደግሞ ሚኒመም ዲፖዚት ካየ ነው ያን ያህል በሺ የሚቆጠሩ ዶላሮችን አይደለም ዲፖዚት ማድረግ ያለብን። ለመጀመር $10 ጀምሮ ሚኒመም ዲፖዚት ማድረግ እንችላለን። ይህም በጣም ይጠቅመናል ማለት ነው። ሌላው ደግሞ ከስተመር ሰርቪሳቸው ነው። ኦንላይን ከስተመር ሰርቪሳቸው እንዲሁም በጣም አሪፍ ነው ማለት ነው። ሶ ብሮከራችሁ እስካሁን ብሮከር ሴታፕ ያላደረጋችሁ ወይም ደግሞ ብሮከር ካሌላችሁ የኤክሲ ስናይፐር የኦፊሻል ዩቲዩብ ቻናል ላይ ከመጀመሪያ እስከ መጨረሻ እንዴት እንደምንከፍት እንዲሁም ደግሞ እንዴት ቬሪፋይ እንደምናደርግ የተሰራ ቪዲዮ አለ። እሱን ቼክ ማድረግ አትርሱ። በቀጣይ ቪዲዮ እንመለሳለን።